ሶሻል ሚዲያውን የማይጠቀም ሰው የለም። ሶሻል ሚዲያን የማያውቅ ሰው የለም። በሱ አፌክት ያልተደረገ በተለይ ደግሞ በሱሱ በሶሻል ሚዲያ ሱስ ያልተጠቃ ወጣት አለ ብዬ አላስብም። ጽኑ እያደረጉ ካሉ ወይም ደግሞ ይሄ መጥፎ ጎኑን መጀመሪያው ነገር የትኩረት መበተን ፍላጎትና ተነሳሽነት በጣም እየቀነሰ ነው። ለምሳሌ ቃለ እግዚአብሔርን ብናይ ወይም ደግሞ በዚህ ዘመን መምህራን የሚያስተምሩን ስብከቶች ብንመለከት ከረጅሞቹ 50 እና 40 ደቂቃ ካስተማሩን ትምህርቶች ይልቅ ቲክቶክ ላይ ብቻ ተቆራርጠው የሚመጡት ስብከቶች ቫይራል ይወጣሉ። ያ እንግዲህ ትክክለኛውን የእግዚአብሔርን ቃል እንዳንማር በትክክል ሐሳቡ እንዳንረዳ፣ ስለዚህ አጫጭር የሆኑ ሙሉ ያልሆኑ ነገሮችን እንድናገኝ ከምን ነገር በላይ ደግሞ መጽሐፍትን እንዳናነብ ለቅዱሳት መጽሐፍት ያለን ቦታ እንዲቀንስ ረዘም ያሉ ትምህርቶችን የቤተክርስቲያን ትምህርቶችን እንዳንማር አድርጎናል። ይሄ የመጀመሪያው መጥፎ ጎን ነው ከሶሻል ሚዲያ። ሌላኛው እንግዲህ አሁን ሱስ ተብሎ እየተጠራ ያለው ነገር ያው ሶሻል ሚዲያ ነው። አብዛኛውን ሰው በመንገድ ብትሄዱም በትራንስፖርት ቦታ ላይ የምታስተውሉ ሁሉም ሰው አንገቱን ደፍቶ ስልኩ ላይ አገልግሎ ነው የሚሄደው። ብዙ ቤተሰቦች፣ ብዙ ጓደኞች፣ በጣም ብዙ ሰዎች ቀና ብሎ መታየት እስኪያቅታቸው ድረስ ያለ ስልካችን መኖር እስኪያቅተን ድረስ ስልክ የት አለ ብለን በትናንሽ ደቂቃ ውስጥ እስክንደነግጥ ድረስ በጣም የሶሻል ሚዲያ ሱሰኛ ሆናል። ሁላችንም በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ ከእግዚአብሔር በፊት የሚቀርብ ነገር ከእግዚአብሔር በፊት ቀድሞ ህይወታችን የሚገኝ ነገር ሁሉ ለኛ እንደ ኃጢአት የሚቆጠሩ። ሌላኛው ከምንም ነገር በላይ ወጣቶችን እያስቸገረ አንዱ ራስን ከሰው ጋር ማወዳደር ነው። የነገሮች ልክነት፣ የህይወት ልክነት እየተመዘነ ያለው አሁን ሶሻል ሚዲያ ላይ ባሉ ሰዎች ነው። ስለዚህ በጣም በአጭር ጊዜ ውስጥ ህይወታቸው ሲሰምር፣ ወላጆቻቸውን ሲያስደስቱ፣ እኛ በጣም በረጅም ጊዜ እናሳካዋለን ብለን ያሰብነውን መኪና፣ ቤት፣ እንደዚህ ቁሳዊ ነገሮችን ደግሞ በዚህ በሶሻል ሚዲያ ሲያገኙ አይተን ይህን ነገር ለኔም ይሆናል ብሎ ያልሞከረ ሰው አለ ብዬ አላስብም። አብዛኞቻችን ሞክረናል። ስለዚህ በሆነ አቋራጭ መንገድ ሀብታም ለመሆን በሆነ አቋራጭ መንገድ ስኬታማነት ነው ብለን የምናስበውን ህይወት እንድንኖር ከምንም ነገር በላይ ደግሞ እኔ በዚህ እድሜ ቁጭ ብዬ ከኔ እድሜ በታች ያለው ይሄ ሰው ግን እኔ ማድረግ የምፈልገውን ቢሆን የስመኝ የነበረውን ነገር በቀላሉ እያደረገ ማየት መቼም ጥሩ ስሜት እንዲሰማኝ ሊያደርግ አይችልም። ስለዚህ ትልቁ በሽታ ራስን ማወዳደር ነው። እግዚአብሔር ሁላችንም ልዩ አድርጎ ነው የፈጠረን። በአንተ ህይወት ውስጥ ዓላማ አለኝ ይላል እግዚአብሔር። ስለዚህ እሱን የምናገኝበት ከምንም ነገር በላይ ደግሞ እዚህ ምድር ላይ መተን ልንሰራ የሚገባው ልንፈታ የሚገባው የሆነ ችግር እንዳለ እግዚአብሔር ማሳየው እኛን መፍጠሩ ነው። በነገራችን ሌላው የጊዜ አስራትን ለእግዚአብሔር እንዳንሰጥ ነው የሚያደርገን። ከምንም ነገር በላይ እግዚአብሔር ከኛ የሚጠይቀው ወይም ደግሞ እንደ ከተቀመጠልን ነገር ከምናገኘው እያንዳንዱ ነገር የአስራት ማውጣት። የጊዜ አስራት ደግሞ እንዳለ መቼም ታውቃላችሁ። ስለዚህ ከ24 ሰዓት እንኳን ካልኩሌት ብናደርገው 2 ሰዓት ከ40 የሚሆነው ለእግዚአብሔር መስጠት ያለብን ጊዜ። እያንዳንዷ ደቂቃ እያንዳንዷ ሰዓት የእግዚአብሔር የቸርነቱ የምህረቱ ማሳያ ናት። ምን ማለት ነው? ንስሐ እንድንገባበት ወደ እሱ እንድንመለስበት የተሰጠን ጊዜ። በአሁኑ ጊዜ ክርስቲያኖች ግን ነገሮች ሁሉ ኦንላይን ወይም ደግሞ ዲጂታላይዝድ ሆኗል እና በአሁኑ ጊዜ ምንም የማንገናኝበት በአይን ማንተያይበት ቴክስት ስለተደራረገን ብቻ ወይም ደግሞ ሶሻል ሚዲያ ስላወራን ብቻ እነዛን ሰዎች ፎቶቸውን ቪዲዮቸውን ስላየን ብቻ እንዳገኘናቸው የሚሰንባቸው ጊዜዎች ይደርሰናል። ትክክለኛውን ህብረታዊ የሆነ የክርስቲያኖች ህይወት በጣም ጠፍቷል። አንድ ሰው በትክክል ምን እንደሆነ እንኳን ደህና ነህ ብለህ ስለጻፍክለት ብቻ አዎ ደህና ነኝ ብቻ ስላለ የምናምንበት ቼክ የማንደራረግበት ከምን ነገር በላይ እነዛ ሰዎች በምን አፌክት እንደተደረጉ ክፍላቸው ዘግቶ ለምን እንደተቀመጡ የት እንደጠፉ ምን ያደርጉ እንደሆነ ምንም የምናውቀው ነገር አይኖርም። በዚህ በዲጂታላይዝድ ዓለም ውስጥ በዚህ ሶሻል ሚዲያ ካመጣብን ጣጣ አንዱ ህብረታዊ ህይወት እንዳይኖር አድርጎናል። ቤተሰቦችኝነት በጣም እንዲንሰራፋ ብዙ ወጣቶች ለብቻቸው ብቻ ስልካቸው ላይ ራሳቸውን ከስልካቸው ጋር መኝታ ቤታቸው ላይ ቆልፈው እንዲኖሩ ያደረገ በሽታ ነው። የመጀመሪያው ይህንን ልምዳችንን መጥፎ ልምዳችን ማሻሻል የምንፈልግ ከሆነ አቡነ ሽኖዳ ከእንቅልፍ ልክ እንደተነሳ ማንንም አትይ፣ በጆሮ ማንንም አትስማ፣ ብትሰማ እንኳን የመጀመሪያው ቃል ከአንደበት ሊወጣ የሚገባው የፈጠረ የአምላክ የእግዚአብሔር ነው ይላሉ። ስለዚህ እኛ እንደተነሳ ምን እንደምናደርግ ቅድም ተነጋግረናል። ከዚህ በኋላ ግን ከእንቅልፋችን ስንነሳ የመጀመሪያው ተግባራችን ሊሆን የሚገባው እግዚአብሔርን ማመስገን፣ ማማተብ፣ ከስልክ ቀድመን የጸሎት መጽሐፋችንን መጨበጥ ከምንም ነገር በፊት። ስለዚህ ይህንን በማድረግ ይህንን በመለማመድ እግዚአብሔርን የቀናችን መጀመሪያ ማድረግ አእምሯችን በቀኑ የመጀመሪያ የሰማውን ነገር ይዞ ነው በነገራችን ላይ ሙሉ ኢሞሽናችንን ስሜታችንን ተቆጣጥሮ ቀኑ ሙሉ በዛ ስሜት እንድንል የሚያደርገን። የእግዚአብሔርን ቃል መስማት፣ መዝሙረ ዳዊትን ማንበብ፣ ጸሎት ማድረግ ደግሞ ቀንን ከሚያሳምሩ ዋና ነገሮች አንዱ ነው። ስለዚህ የመጀመሪያው የቀናችንን የመጀመሪያውን ጊዜ ለእግዚአብሔር በመስጠት እንጀምር። የሶሻል ሚዲያ እንግዲህ በጣም አፌክት እያደረገን ያው በአምስቱ የስሜት ሕዋሶቻችን ነው። ሊቁ አምብሮስ የተባለ አባት የሰው ልጅን በቤተ መንግስት ይመስለዋል። አንድ ሌባ ሊዘርፉ በሚፈልግ በአንድ ቤተ መንግስት፣ ይሄ ቤተ መንግስት ደግሞ ትልቅ በርና 5 መስኮቶች እንዳሉት አድርጎ ይናገራል። በር የተባለው ያው አይምሮ ነው። 5 መስኮቶች ደግሞ 5 የስሜት ሕዋሶች ናቸው።
ስለዚህ ከዚህ ከሶሻል ሚዲያ በምንቀበላቸው መጥፎ ነገሮች ተቀብለን ህይወታችን ላይ ገብቶ አፊክት የሚያደርጉ ከነዚህ መጥፎ ነገሮች በስሜት በአምስቱም የስሜት ህዋሶቻችን እንዲሁም በአይምሮአችን ልንጾም ይገባል። ስለዚህ በአይናችን የምናየውን ነገር፣ በጆሮአችን የምንሰማው፣ በእጃችን የምንዳብሰው በእነዚህ ነገሮች ሁሉ የሚገቡትን ክፉ ነገሮች ተቆጣጥረን ህይወታችንን የንጽህና ህይወት ለማድረግ በጣም አልጎሪዝም ቤተክርስቲያናዊ መንፈሳዊ ማድረግ ያስፈልጋል። የማያስፈልጉ ኮንተንቶች እናት ኢንትረስትድ ማለት ያስፈልጋል። የምፈልገው ለምሳሌ ብዙ ስብከቶች ብዙ መምህራን በሶሻል ሚዲያ ያስተምራሉ። እዚህ እነዛ ሰዎች ኮንተንቶች እንዲመጣ ወይም ደግሞ መምረጥ ነው። የምንሰማውን የምናየውን ነገር ወደኛ የሚመጣውን ነገር በመንፈሳዊ እይታ ፊልተር እያደረጉ አምጥቶ ማስገባት ማለት ነው። ሰው የተፈጠረው ለሰው ስለሆነ ከሰው ጋር እንዲኖር ነው የተፈጠረው። ክርስቶስም ያዘዘን ይሄ ስለሆነ ማለት ነው። ስለዚህ በህብረታዊነት ህይወት ውስጥ በክርስቲያናዊ ህይወት ውስጥ ህብረት ባለው ህይወት ውስጥ እርስ በርስ መጠጋገን እስካለ ድረስ የማንድንበት ምክንያት ምንም ምክንያት ስለሌለ ስልካችንን አስቀምጠን ሶሻል ሚዲያውን ትተን በአካል የምናገኛቸውን ሰዎች ቢያንስ ቶሎ ቶሎ ማግኘትና ከነዛ ሰዎች ጋር መዋሃድ ያስፈልጋል።